Conchara. Ay. Hashu sarogatesi. ኑሉ አኩንታ አሜን ኑቢታ ሰላም ይወጣ አሜን ዛሬ ከሲና ቡና እንግዲህ እኔ መሰለ ቢላንዶ ከቦይናና ከቦዬ ጋር ቀርቦልናል ሰሚት ነው የምትገኘው ጠቅላላ ዕውቀት ነው የሚሆነው መልሶቻችሁ እንዳለ በግሩፕ ነው የምትፋለሙት አሸናፊ ይበላል ማለት ነው እሺ የመጀመሪያው ጥያቄ ሬዲ ናችሁ አዎ በደቡብ አካባቢ በተለይም የጉራጌው ማህበረሰብ የሚታወቅበት ምግብ ማን ያለው እሺ ልስጣችሁ አንዳንድ ነጥብ አላችሁ እሺ በራስ ላይ የሚደረግ አልባስ ምንድነው ራስ ላይ የሚደረግ ልብስ ቆብ ሁለት ለአንድ እየመራ ነው ቲም ብላክ ነገሮችን ከፍ አድርጎ ለመስቀል የሚገነባው ቆጥ ቲም ብላክ 3 ለአንድ እየመራ ነው በእና እንችላለን እኮ ከጎመን ዘር የሚመደብ የምግብ አይነት ከጎመን ዘር የሚመደብ ጎመን አከባቢ ጎመን አይደለም ቆስጣ በሰውነታችን ውስጥ የስኳር መጠንን ለመቀነስ የሚረዳ ውስጣዊ አካል ቆሽት 3 እኩል ሆናችኋል በአፍሪካ ብቻ የሚገኝ ብርቅዬ እንስሳ በአፍሪካ ብቻ የሚገኝ በቆሎ ቢጀምረው አዎ አፍሪካ አካባቢ ነው የሚገኘው ኦርኪ ነው yes በድሮ ጊዜ በተለይ በድሮ ጊዜ ሰዎች ራሳቸውን ለመከላከል የሚጠቀሙት አጭር ዘንግ ዱላ ነገር ምን ትባላለች ሰዎች ራሳቸውን ለመከላከል የሚጠቀሙት አጭር ዘንግ ነገር ምንድነው ነገር ነች አው ዱላ ነች ምንድነው ስሟ ቆንጨራ አይ በቆንጨራ ምን ልታረጊ ነው ዝም እሺ እሺ ጭራሽ ቆቆንጠጫ መማቻ በነገራችሁ ላይ ይሄን የመሰለ ምግብ መቋሚያ አይደለም እሺ ኳላ ያላችሁ ተተኳላ እሺ ባይ ዘ ወይ ይሄን የመሰለ ምግብ ሲና ቡና ጋር ነው የምታገኙት ሳሚት ነው የምትገኝ ኤደን አንቺ ሲና ቡና ቢላንዶ እንደዚህ ከቦይናና ከቦዬ ጋር ይቀርብላችኋል ያን ታገኛላችሁ እናንተ ደግሞ አሁን እኛ ያልመለስነው መልስ ካለ ከመለሳችሁ ጊቫዌ ታገኛላችሁ ማለት ነው እሺ መልሱልኝ እናንተ በድሮ ጊዜ ሰዎች ራሳቸውን ለመከላከል የሚጠቀሙ ዱላ መሳይ ነገር ቆራር ቆጮ እሺ ይሄንን ለኦዲየንስ ልስጥ እናንተ ይሄን ከመለሳችሁ ይሄን የመሰለ ቢላንዶ ይደርሳችኋል ማለት ስለዚህ መልሳችሁን ኮሜንት ላይ መጻፍ እንዳረሱ እሺ ሞቃታማ የአየር ንብረት ምን ይባላል ቆላማ ቀይ ቀድሟል ስለዚህ 4-3 እየመራችሁ ነው 4 እኩል ኦኬ እጅና እግርን የሚያደነዝዝ ብርቱ ብርድ ምን ይባላል ቆርጫ እንትን ቆላማ አይደለም ቆርጣ አይደለም እጅና እግርን የሚያደነዝዝ ከባድ ብርድ እጅና እግርን ቆላማ ነው አይደለም ኳላ ያላችሁ ተተኩሺ ቆፈን ነው የሚባለው yes 5-4 ለስራው ሲል የሰውዬ በየሰፈሩ መኖሩ እንዲታወቅለት ይጮሃል ማን ነው ቆራሌው ቃቹ የኦሮሚያ ባህላዊ ምግብ ነው ከተቀጠቀጠ ትርጉሙ ላይ ከተቀጠቀጠ በርበሬ እንደማለት ነው ከተለያዩ ቅመሞች የሚሰራ ማቃጠያ የሚያቃጥል ባህላዊ የኦሮሚያ ምግብ ማባያ ነው እንትን ነው በኢየሱስ ክርስቶስ መቶልኛል ይል በጣም ነው የሚያቃጥለው ባክሱኛ ምናቃል እንደሚያቃጥል በገና የሚጀምረው ኳል ያላችሁ ተተኩ ኳል ያለ ቆጫ ነው 6-5 ሆናችኋል 6-5 ዶሮ ነው የምትመስል የምትበላ የዱር እንስሳ እንግዲህ ድሮ ነው 6 እኩል ናችሁ ስለዚህ አንደም የሆነ ጥያቄ ልጠይቃችሁ የውሃና የመብራት ፍጆታችንን የምናውቅበት ቆጣሪ ነው ቲም ሬድ አሸንፏል ቲም ሬድሱ ሲና ጋር ነው ያለው ይሄን የመሰለ ቦይን ነው የምታገኙት ሲና ጋር ነው ስትመልሱ ደግሞ እናንተም ታገኛላችሁ ቦይና ጾም እየተፈታ ነው እስኪ መልካም ባልባላችሁ ቦይላ ይተኛ ሀሹ ሰሮጋቲስ ወገን ሀሹ ሰሮጋቴሲ